አምላኬን ለምን እንደማመሰግን ልንገራችሁ። ደና ስላረገኝ፣ ደና አድርጎኝ ይኸው ደና ነኝ ማለት ስለቻለ፣ ስለዚህ አመሰግኗል። ግራ በተጋባች ዓለም ውስጥ እየኖርን ስንረጋጋ ሲያዩን ሰዎች የኛ ብርታት ወይም የኛ አቅም ይመስላቸዋል፣ ግን አይደለም። ሁሉም የሆነልኝ ከሱ። ዛሬ ለመቆሜ የኔም የሰውም እጅ እንደሌለበት እኔ ብክድ እንኳን እሱ ብቻውን ረድቶኝ ያለፍኳቸው እነዛ ቀናቶች ይመሰክሩብኛል። ስንት ጊዜ ከመጨረሻው አስተንፋሴ ቀድሞ ሕይወት እንደቀጠለልኝ አረሳ። ስንት ጊዜ ሊወግሩኝ ያነሱትን ድንጋይ አስጣለልኝ። ስንት ጊዜ ልብሱ አድፏል ሲሉት በአዲስ ጥምጣም አስቀየረልኝ። አይገርምም? አምላኬ እኔን ለማኖር የማንንም እርዳታ ጠይቆ አያውቅም። እኔም አውቀው አንድ ነገር ነው፣ እንባዬን በመዝሙር ሲተካው፣ ጸሎቶቼን በምስጋና ሲያስቀይረኝ። ስለዚህ ደስ እያለኝ አመሰግነዋል። እግዚአብሔርን አመስግኑ።